ቤተሰቦች እንዴት ናችሁ? ዛሬም እንግዲህ ለየት ባለ ሀሳብ ወደ እናንተ ብቅ ብያለሁ። ዛሬ እንደ ለየት ያለ ሀሳብ ነው የማቀርብላችሁ። እንግዲህ ዛሬ ማነብላችሁ የመጣሁት ማለት ነው እኔ እየጠቀመኝን ለእናንተም ይጠቅማችኋል ብዬ ያሰብኩትን እጅግ በጣም ወሳኝ የሆነ መጽሐፍ ነው ማለት ነው። ዛሬ እንግዲህ የምናየው ሶስቶቹን ምዕራፎች ነው ማለት ነው። እስከ መግቢያው የዛሬው መጽሐፍ የማነብላችሁ ስለ ስኬት ማወቅ ያለብዎት ነገር የሚለውን መጽሐፍ ነው። እና የስኬታማ ሰዎች ልምዶች እና የአኗኗር ዘይቤዎች ምንድን ናቸው የሚለውን ነው የምናየው ማለት ነው። የስኬታማ ሰዎች አስሮቹን ነው እዚህ ጋር የተቀመጠው ዛሬ ሶስቶቹን እናያለን። እስኪ ከመግቢያው እንጀምር። የስኬታማ ሰዎች ህይወት ትርጉም የስኬታማ ህይወት ትርጉም ከሰው ሰው ቢለያይም የሁላችንም ጥረት በተሰማራንበት ስራና የኑሮ መስክ ውጤታማ በመሆን ደስተኛ ህይወት መኖር ነው። የስኬት ጉዞ የሚጀምረው ከምናስቀምጣቸው ግቦች እና ራዕይ ነው ይላል። ሁላችንም እንደየ አላማችን እንጥራለን ነገር ግን ወደ ስኬት የሚደርሱት ጥቂቶች ናቸው። የሚገርመው ደግሞ በአብዛኛው ስኬታማ የሚባሉ ሰዎች ስኬታማ መሆን የቻሉት የተለያየ ተሰጥኦ ወይም ከሌሎች ሰው የተለየ የተመቻቸ ሁኔታ ላይ ስለነበሩ አይደለም። ታዲያ ስኬታማ ሰዎች ከሌሎች የሚለዩት በምንድነው? እድለኛ ስለሆኑ ነው? የተሳካላቸው አይ አይደለም። ይልቁንም እድልን ወደ ስኬት መቀየር ስለቻሉ ነው እንጂ እነርሱን ልዩ የሚያደርጋቸው የሚከተሏቸው ልምዶች የአኗኗር ዘይቤዎች ናቸው። እነዚህ ልምዶች እና የአኗኗር ዘይቤዎች አውቀን ለራሳችን ህይወት በሚመቸን መልኩ በማዋዛት የተሻለ ስኬታማ ህይወት መፍጠር እንችላለን። አስር አጠር አጠር ያሉ ስኬታማ መሆን የሚጠቅሙ ዋና ዋና ልምዶችን የአኗኗር ይላል። እሺ እንግዲህ የመጀመሪያው ምንድነው የሚለው? የስኬታማ ሰዎች ልምድ ግብን መቅረጽ ነው። እሺ ግብን መቅረጽ የስኬታማ ሰዎች መለያ ባህሪ ግብን መቅረጽ ነው። መልካም አጋጣሚ ወደ እነርሱ እስኪመጣ ከመጠበቅ ይልቅ ወደ መልካም አጋጣሚ እራሳቸውን ያፋጥናሉ። ስኬታማ ሰዎች እድላቸውን ቁጭ ብለው ከማማረር ይልቅ ግብ ቀርጸው እቅድ አውጥተው ወደ ፈለጉት አቅጣጫ ይጓዛሉ። ከየት ተነስተው የት እንደሚደርሱ ይወስናሉ። በነፈሰበት ከመንፈስ ይልቅ አላማን አንግበው ህይወታቸውን ይመረምራሉ። ግብና እንግዲህ ሁለተኛው እለታዊ እቅድን ማዘጋጀት ነው። ሁለተኛው እለታዊ እቅድ ያዘጋጃሉ ወደምንፈልገው ስኬት ወይም ግብ ለመድረስ በየቀኑ የምናከናውናቸው ነገሮች ወሳኝ ናቸው። ለዚህ እንዲረዳን ቀናችንን ከመጀመራችን በፊት በየእለቱ ልናደርጋቸው የምንፈልጋቸውን ጉዳዮች በእቅድ መልኩ በወረቀት ላይ ማስፈር ይመከራል። ጉዳያችን እንደ አስፈላጊነታቸው ቅደም ተከተል በመያዝ የድርጊቶች መርሃ ግብር ፕሮግራም ማዘጋጀት እና በተያዘው የጊዜ ገደብ ጉዳያችንን ለማከናወን መጣር ይኖርብናል። እለታዊ እቅድ ማዘጋጀት ብዙ ጠቀሜታዎች አሉት። ጊዜያችን በአግባቡ እንድንጠቀምና እንዳይባክን ይረዳናል። ስራችንን ወይም ጉዳያችንን በእቅድ በቅድመ ተከተል በማከናወን ውጤታማ እንድንሆን ያደርገናል ይላል። ሌላ ጠቀሜታ ደግሞ ማታ ከመተኛታችን በፊት እንዴት እንደነበረ ለመገምገም ቀናችንን እንዴት እንደነበር ለመገምገም ይረዳናል። ይህንም ነገር የተሻለ ለማቀድና ለጊዜ የጉልበትና የገንዘብ አጠቃቀም እንዲኖረን እንዲሁም ደግሞ ከስህተታችን እንድንማር ይረዳናል። ሁለተኛው ነው ሶስተኛው አላማን አለመሳትና አለመዘንጋት ይላል። እንግዲህ በዚህ ክፍል በዚህ አለም ከትኩረታችን የሚያዘናጉ ብዙ ነገሮች አሉ። ብዙ የሚያዘናግሩ ነገሮች ብዙ ናቸው። መዘናጋት ደግሞ ያንተ ያንቺ ችግር ብቻ አይደለም ሳይሆን የብዙዎች መሰረታዊ ችግር ነው። ስኬታማ ሰዎች ግን ከግባቸው ለሰኮንድ አያቋርጡም አይዘናጉም። ከላይ እንደተጠቀሰው ቀናችንን በእቅድ መጀመር እንዳንዘናጋ ያደርገናል። ያቀድነውን ነገር በሰአቱ መከወን ይገባል። በተቻለን መጠን
በእቅዳችን ላይ ባስቀመጥነው የጊዜ ማዕቀፍ ስራችንን መስራት አለብን። እንግዲህ የሚያዘናጉ ነገሮች መለየት እና ከእነርሱ መራቅ። ለምሳሌ አዝናኝ የሆኑ ቴሌቪዥን ፕሮግራም ቀኑን ሙሉ ቁጭ ብለን በማየት መዝናናት እንችላለን። መዝናናት አስፈላጊ ነው። ሆኖም ግን መስራት በስራ ሰዓት አልያም የሆነ የምንሰራው ነገር እያለ ጉዳያችንን ሳንፈጽም ቴሌቪዥን እያዩ መዋል የኑሯችን ፋይዳ የለውም። ለኑሯችን ፋይዳ የለውም ወይም ለስኬታችን ፋይዳ የለውም። ስለዚህ ይህንን የመሰሉ የሚያዝናኑ ነገሮች ውስጥ ከመዘፈቃችን በፊት ቆም ብለን አላማችንን አለመሳት ምን አስተዋጽኦ እንደሚያበረክቱልን መመዘን ይገባል ይለናል። እንግዲህ